እሺ መጽሐፍ ከያዛችሁ ከኔ ጋር ምዕራፍ 11 ላይ ዕብራውያን በእግዚአብሔር ዘንድ ስለከበሩት የእግዚአብሔር ሐሳቦች እየተነጋገርን ያለነው ሰውም ስለጣላቸው እንደገናም ደግሞ ሰው ሌላ ምትክ ስለሰጣቸው ስለ እግዚአብሔር ሐሳቦች እያየን ነው። እነዚህ በእግዚአብሔር ዘንድ የከበሩ ናቸው። ምዕራፍ 11 ከ1 እስከ 3 እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውም ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። ቁጥር 3 እንደገና ላንብበው። ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን ይላል። ይህንን ተከትለን የመጽሐፉን የመጀመሪያ ምዕራፍ እንኳን ብንከፍተው ይሄው ነው የሚለን። እግዚአብሔር ይሁን አለ ሆነ ይላል። በመጨረሻም እግዚአብሔር ይህ መልካም እንደሆነ አየ። ይሁን አለ ሆነ። ስለዚህ የማይታየው ነገር ሁሉ እንዲታይ የተደረገው ወይም የሚታየው ነገር እንዲታይ የተደረገው ከማይታየው ነገር ነው። ይሄ የሚታየው ነገር ሁሉ በማይታየው ነገር ውስጥ ነበር። የማይታይ እግዚአብሔር ሊታይም የማይችል እግዚአብሔር አንድ ነገር አደረገ። በሚታይ ነገር ራሱን ገልጧል። ስለዚህ ይህንን እስቲ ሮሜ ምዕራፍ 1 ላይ በደንብ አድርገን እናንብበው። ጳውሎስ እዚህ ጋር በደንብ ገልጦታል። ምዕራፍ 1 ላይ ቁጥር 19 እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ኖሯል። የእግዚአብሔርን ባህሪ ተመልከቱ። የማይታየው ባህሪ እርሱም የዘላለም ኃይሉ እና አምላክነቱ። ይሄ የማይታየው ባህሪው የዘላለም ኃይሉ ነው፣ አምላክነቱ ነው። ከዓለም ፍጥረት ጀምሮ ከተሰሩት ነው ግልጥ ሆኖ ይታያል። ስለዚህ እግዚአብሔርን ያልገለጠ የሚታይ ነገር የለም። የሚታየው ነገር የእግዚአብሔር መገለጥ ነው። ስለዚህ አንድ ነገር ማለት እንችላለን። ስለራሳችን ሕይወት የሚታየው ሕይወታችን የጸናው በማይታየው ነገር ላይ። እግዚአብሔር አይኖቻችን ይክፈት። ዛሬ ግን ሕይወትን መስርተን ደስ የሚለን በየትኛው ሕይወት ነው ብትሉ በሚታየው ነገር ነው። በተደረገልን ነገር፣ በምንሰራው ስራ፣ በምናገኘው ገቢ፣ በምንኖረው የኑሮ አይነት ነው ሰላማችን፣ ሕይወታችን የተመሰረተ የሚመስለን ሐሰት ነው። ስለዚህ የሚታየው ነገር ከማይታየው ነገር ከሆነ ሕይወታችን ሊመሰረት የሚገባው ከማይታየው ያው በእኛ በሚኖር በእግዚአብሔር መንግስት ሕይወት ማለት ነው፣ ሌላ አይደለም። ስለዚህ እንደ ልጅ አሁን የምትኖሩት ምንም አይነት ሕይወት ቢሆን ምናልባት እግዚአብሔርን በጣም የምናከብርበት ወይም ደግሞ እየተፈተንበት ያለም ሕይወት ሊሆን ይችላል። መሰረቱ የማይታየው። ስለዚህ ውጭ የጸናው በውስጠኛው ነገር ነው የተባባልንበት ጊዜ አለ። በጣም ብዙ ጊዜ ውጭ የጸናው በውስጠኛው ነገር ነው። ስለዚህ ዓለሞች በእግዚአብሔር ቃል ተዘጋጁ ነው።
ዓለሞች በእግዚአብሔር ቃል የተዘጋጁ እንደሆነ ወይም ጅማሬያቸው የእግዚአብሔር ቃል ከሆነ ፍጻሜያቸውም የእግዚአብሔር ቃል ነው። ይሄን ነገር ነው እየተነጋገርን ያለን። እግዚአብሔር በጀመረበት ይጨርሳል። እግዚአብሔር የጀመረው በራሱ ነው። ስለዚህ አወቅነውም አላወቅነውም የእግዚአብሔር ሰብስታንስ የሌለበት የሚታይ ምንም ነገር የለም። ሁሉም ከእርሱ ስለወጣ ግን ይሄ የእግዚአብሔር ነገር ነው። እግዚአብሔር ያለበት ይሄ ፍጥረት ለከንቱነት መገዛቱን አይተናል አይደለ? ለከንቱነት መገዛቱ በተስፋ አስገዛው። ይሄም የእግዚአብሔር ፈቃድ አለ ወይም የእግዚአብሔር ፈቃድ አለበት። ስለዚህ ፍጥረት መነሻው እና ምንጩ ወይም መጀመሪያው መንፈስ መሆኑ ለራሱ ለፍጥረት ዋስትናው መጀመሪያው መንፈስ መነሻው የማይታየው ነገር። ስለዚህ ዋስትናው ምንድነው ብትሉ ለፍጥረት ራሱ የተነሳበት መንፈስ። ለዚህ ነው ፍጥረት ከእግዚአብሔር አይርቅም። እግዚአብሔር ፍጥረትን አያጣ። የፍጥረት መሰረቱ መጀመሪያው እግዚአብሔር ነው። ከዚህ ከመጀመሪያው ነው የተገኘው። እንዲህ አርጎ ነው የፈጠረው እግዚአብሔር። ኢሳይያስ 44 ላይ ይሄንንም እስቲ ደግመን እናንብበው። ኢሳይያስ ምዕራፍ 14 ፍጥረት የበሰበሰው እኮ በራሱ አይደለም፣ ለመበስበስ ስላስገዛው። ስለዚህ እግረ መንገዴን የእግዚአብሔርን ተጠያቂነት እየነገርኳችሁ፣ እግዚአብሔርም ራሱ ተጠያቂ ነኝ ብሎ ነው በፍጥረት ውስጥ ጣልቃ የገባው። የማንም ልመና ሳይጠብቅ ማንም እግዚአብሔርን አላነሳሳው። ለደህንነት ሊነሳ ልጁን ሊልክ እግዚአብሔርን ያነሳሳ ማንም የለም። ነገር ግን ፍቅሩና ርህራሄው በእርሱ ዘንድ ያለችው ማዳኑ ረዳቸው። እግዚአብሔር ይመስገን። ስለዚህ እግዚአብሔር ተጠያቂ ነው እየተባለ ምዕራፍ 44 ላይ የእስራኤል ንጉሥ እግዚአብሔር የሚቤዥም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ እኔም ኋለኛ ነኝ፣ ከእኔ ሌላ አምላክ የለም። እንደኔ ያለ ማን ነው? ይነሳና ይጥራ ይናገርም። ከጥንት የፈጠርኩትን ሕዝብ ያዘጋጅልኝ፣ የሚመጣው ነገር ሳይደርስ ይንገሩኝ። የሚመጣው ነገር ሳይደርስ ይንገሩኝ። ይሄን ቃል ልብ እንበል ውስጥ የሚመጣው ነገር ሳይደርስ ይንገሩኝ። የሌለ ነገር እንዴት ይመጣል? በእግዚአብሔርስ አእምሮ እንዲህ አይነት ነገር እንዴት ይነገራል? የሌለ ነገር ከሆነ እንዴት ይመጣል ብሎ እግዚአብሔር ይናገራል? የሚመጣው ነገር አሁን ይንገረኝ። እግዚአብሔር ይመስገን። የሚመጣ የሚገለጥ የሚታይ ነገር እግዚአብሔር አሁን ተናገረው። በዘመን መጨረሻ የሚመጣውን ነገር እግዚአብሔር አሁን ተናገረው። ስለዚህ በስነ ልቦናም ሆነ በእምነት ነገ የሚመጣውን ዛሬ ተናገረው አይደል እየተባልን ያለ ነው አይደል እንዴ? ይሄ ከእግዚአብሔር የተወሰደ ነው። ከእግዚአብሔር የተወሰደ ነገ የሚመጣው ዛሬ ይንገረኝ። እንዲህ አይነት አምላክ ካለ ነገ የሚመጣውን ወይም ከሩቅ የሚመጣውን አሁን ይንገረኝ። እግዚአብሔር ግን ከሩቅ የሚመጣውን አሁን ይናገረዋል። ሰው ሕይወቱን የመሰረተው ከሩቅ መጥቶ ሲያየው ብቻ ነው አሜን የሚለው አይደል? ይሄ እግዚአብሔር መንፈስ አይደል? እንደ እግዚአብሔር ልጆች ስለ እግዚአብሔር መንግስት የሰማነው ሁሉ እንደሚመጣ አምነን ልባችንን እናጸና። ሕይወት የተመሰረተው በማይታየው ነገር ላይ ነው። እግዚአብሔር በውስጣችን ባኖረው ማለት። ስለዚህ የሚመጣው እና የሚወጣ ነገር አለ ወይም የሚገለጥ ነገር አለ። ይሄ የሚገለጥ ነገር ሳይደርስ
ይጥራ ይላል። ሳይደርስ ይጥራ። ይሄ እንግዲህ ምክር ነው። ሳይደርስ የሚጠራው ከሆነ ምን ያደርገዋል መሰላችሁ? ያ የጠራበት መንፈስና ኃይል ያዘጋጀዋል፣ ይፈጥረዋል። ስለዚህም ያመጣዋል። ያ ኃይል የሚናገር እንደማን ይናገር ነው የሚለው? እንዴት ነው የሚለው? እንደ እግዚአብሔር ቃል ይናገር። የሚናገር እንደ እግዚአብሔር ቃል ይናገር። የሚናገር እንደ እንግሊዝኛ by God's oracle ይናገር ይላል። እግዚአብሔር እንደሚናገር ይናገር። ይሄ መጮህ ጉዳይ አይደለም። የማንጎዳጎድ ጉዳይ አይደለም። አንዳንድ ፊልም ላይ አይታችኋል። ነጎድጓድ ያለው ድምፅ